ሳይደክሙና ሳይለፉ በሰው ሀብት ሙጭጭ ያሉት ባልና ሚስቶቹ የእፍቱ ስራና እንዲሁም አቶ አለም ህብስትን አደጋ ላይ ጥለው እንዳትድን እንዳትሞት እንድትሰቃይ ብቻ የፈለጉት በአምላክ በኩል ደግሞ ስራቸው ሊጋለጥባቸው ችሏል። የገዛ ወንድሟ ሲጥ እያደረጋት ወይዘሮ የፍቱ ስራ ጉድ ሆነች። እንደዚህ ነው እኔ ጋር አንተ እንደዚህ ሆነ የምን መወጠር ነው እያለ አቶ አለምም በአምላክ ነግሮት ነበር። በዛ ምክንያት ደግሞ እኔ አለሁልሽ አንቺ ብቻ እመኒኝ ጠላቶችሽን ገና በቀልልሻለሁ ብሎ ቃል ገብቶላታል። ያንን ስራውን ታዲያ በአምላክ እየቀጠለ ነው። ወደ ክላሴ ለምን አልመጣም በማለት ወደ እሱ ክፍል ስትሄድ ድንገት የወደቀችው ህብስትም በጣም በአምላክ የምደንግጦ ለዛ ለጓደኛው ለአብነት ደወለለት። በቀጥታ በፍጥነት ወደ ሆስፒታል ይዘዋት ሄዷል። የቤት ሰራተኛዋ ታፈሱ እየተብሰለሰለች ያንን ልጅም በአምላክን ስለምትወደው በቃ እኔና አንቺ አንድ ነን ብሎኛል እኮ እያለች ነበረ። ያቺ ተንኮለኛዋ መጣች። አሰሪዋ የፍቱ ስራ ምንድን ነው ቤቱ ጭር ብሏል የት ሄደው ነው አለቻት። እኔ እንጃን የማላየውም በማለት ጥያቄውን ቀጠለ። መድኃኒቱን ግን እንዳትረሺው እንደስተዛሬው እያደረገሽ ስጫት አለ። እሺ ምን ችግር አለ በማለት ደግሞ ጉዳዩን ጨርሳለኝ እንድታደርግላት። ታዲያ ቀጥታ ከሆስፒታል መልስም ጓደኛው አብነት ቤት ነበረና እንደዚህ ልትሆን ያደረጋት የእህቴና የዛ የተንኮለኛው ያቶ አለም ስራ ነው በቃ በማለትም የነሱ ክፋት ስራቸው እንደሆነ በልጅቷ ላይ እንዲህ አይነት የህመም ስሜት እየታየው ያ በአምላክም አውቋል። ቆይማ አሁን ይችን ምስኪን ልጅ ምን አደረገችን ብለው ነው እንደዚህ የሚያደርጓት? ሀብቷን ወስደው የእሷን ጤንነት የማይመኙት በማለት ደግሞ አብነትም በአምላክ እየነገረው ነበር። ተኝታለች፣ በጣም ጨንቆታል። ምክንያቱም ምን ማድረግ እንዳለብኝ አሁን አላውቅም። ምክንያቱም እነኛ አውሬዎች ሰዎች የነሱ ስራ እንደሆነ ጠንቅቄ በቃ አውቄያለሁ ብሎ ለአብነት ነግሮታል። አብነትም በጣም ተገረመ። የፍቱ ስራ እየዛተች ነው። በጣም እዝታለች። ምክንያቱም አሁን ላይ የዛተችው ዛቻ ጭራሽ እጇን ወደ ህብስት ላይ የሚያሰነዝር ነበርና ህብስቴም ደግሞ ወደ በአምላክ የተሰማትን ስሜት እንዲሁም ደግሞ ለሱ ያላትን ፍቅርም ከፍራቻ በስተቀር ለጓደኛው ላብነት ስለነገረችው ደስ ይላታል እሱን ባየች ሰዓት እና በቃ እንደዚህ ሆንኩኝ ማለት ነው ታመምኩ ማለት ነው እያለች ትምህርት ቤት መሄድም ራሱ አቁማለች እና በቃ መሄድ አልችልም እንደዚህ ነው የምሆነው እያለች በአምላክ ነግሯለ። በአምላክም በቃ እንግዲህ ምን ይደረጋል እስከሚሆን ድረስ በቃ መታገስ ነው ያለብሽ መፍትሄ እስከሚገኝ ድረስ እያለ እዛው ጓደኛው ቤት ነግሯታል ማለት ነው። የእሷ ጓደኛ ከትምህርት ቤት ምን ሆና ነው የጠፋችው በማለት እሷን ለመጠየቅ ደግሞ ቀጥታ ወደ ህብስቴ ጋር ሄዳለች። ያስጠነቀቃት በአምላክ ሰራተኛዋ በተኛችበት ቀጥታ ክላስ ገብቶ ልጅቷን እንደዚህ እንድትሆን ያደረጋት እህቴ ናት አይደለ? የእሷ ስራ ነው ታዘሽ ነው አንቺ ልብሽ መልካም እንደሆነ አውቃለሁ፣ ግን ተገደሽ አድርገሽዋል በማለትም ለእሷ ሲነግራትም እሷ ስትገላለጥ አትገላለጭ እኔ ለበልግና አልመጣሁም እኔ የምነግርሽን ጥያቄ ብቻ መልሽ በማለት ደግሞ እሷን በጥያቄ ሲያፋጥጣት እውነቱን ነገረችው። ለአንቺም ህይወት ይሄ ነገር እያሰጋሻን ብትጠነቀቂ ይሻልሻል፣ አመሰግንሻለሁ ብሎ ሁለተኛ እንዲህ አይነት ነገር በእሷ ላይ እንዳታደርጊ ብሎ አስጠንቅቋት ከሰራተኛዋ ክፍል ይወጣል። ሰራተኛዋ እውነቱን ነው እኔ የማረባ ሰው ነኝ፣ እንዴት በሰው ህይወት ላይ የታዘዝኩትን እፈጽማለሁ በማለትም በአደረገችው በጣም ተናዳ ተጸጽታለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ እየብዛልኝ። ቤተሰብ ህብስት ድራማ ክፍል 9 ወይዘሮ የፍቱ ስራ በአደረገችባት መድኃኒት በሰራተኛዋ መልክ እየተሰጣት ስለሆነ ያችም ልጅ ሳትጠረጠር መጠጡ ቀርቷል ብላ በምግቡ ላይ ምንም አይነት ጥርጣሬ ሳይሰማት
ትወስደው ነበር። ያ ደግሞ ያቀደችውን ያቺ ተንኮለኛ ሴቱ የፍቱ ስራ ሰርቶላታል። በአምላክም በቃ ክላሷ ካስቀመጣት በኋላ እሱም ሄዶ ነበረ። በመጨረሻ ደግሞ እሱን እያሰበች እሱ እየሳቀ ወደ እሷ ጋር እየመጣ እሷ በጣም ደስ እያላት ያንን እየሳቀች ነበርና በህልሟ የፍቱ ስራ ምንድን ነው እንደዚህ ቀና አድርጎ በደስታ የሚያስቅሽ ነገር በእኔ ላይ ነው ወይ በማለት ተጠግታ በጥፊ ስታጮላት ያቺም ህብስቴ በጣም ትናደዳለች። ያን የተመታችውን ጥፊ ግን ለገዛ ወንድሟ ለፍቱ ስራ ለበአምላክ አልተናገረችም። በአምላክም ከሰራተኛዋ ካጣራ በኋላ ቀጥታ ወደ ክላሷ ሄዷል። ክላሷ ሲሄድም ያው አቅፏታል። እንዳቀፋትም ያ ተንኮለኛው በአምላክን ሲያየው አንተ ቆሻሻ ልጄን ምን እያደረካት ነው ብሎ ጠይቀዋል። ያም ደግሞ ያለመችው ነው። ምክንያቱም አባቴ ይቆጣኝ ሆናል እያለች ያሰበችው ነው። ያቺ የትምህርት ቤት ጓደኛዋ ቀጥታ ስትመጣ ታፈሱ ሄዳ ሳሎን እንግዳ ይፈልግሻል ውሰድሽ በማለት ዊልቸሩ ላይ እንድትረጅኝ በማለትም ደግሞ ስለነገረቻት ተንከባከቢያት እንጂ ለእሷ መጥፎ ነገር እንዳታስቢ ስላላት ታፈሱ የወይዘሮ የፍቱን ስራ ንቃ ከእዛች ከህብስት ጎን ለመሆን ወስናለች እና ረታት ቀጥታ ወደ ሳሎን ወሰደቻት። ወደ ሳሎን ስትወስዳት የትምህርት ቤት ጓደኛዋ ስታያት እንዴ ባለፈው ደህና አልነበርሽም እንዴ ከምን የሆነው እንደዚህ ዊልቸር ላይ ለመቀመጥ የበቃሹ በማለትም ደግሞ ጓደኛዋ በጣም ተሰምቷታል። በቃ የበፊቱ ጉርብትናችሁን እንደገና ደግሞ እናንተ እየረዳችኋት እናቴ ነበር በፊት በማለት ይህን ሁሉ ትነግራታለች። ቀጥታም ወደ ክላስ ይዛት ገብታለች። ታዲያ ተንኮለኛዋ ያቺ የፍቱ ስራና ተንኮለኛው ባለቤቷ አቶ አለምም ጓደኛ ማንጥታለች እንግዲህ አለ ክላሷ ናት በማለት ታፈሱ ስለተናገረ ቀጥታ ክላሷ ሄደው ጥሩ ጨዋ በቃ እያጫወታቸው ነበር ሰላም ያሏት። ግን እሷ ምርጥ ቤተሰቦች አሉሽ ብላ ለህብስቴ ነግራታል። ህብስቴ የማይደል በማለት እንግዲህ የራሷን እና ውስጧን የምታውቀው እሷ ስለሆነች ምንም አላለችም። በአምላክ የሚባለው ልጅ ላየውና ልተዋወቀው እወዳለሁ ብላ በጉጉት በአምላክን ለማየት የፈለገችው የህብስቴ ጓደኛ በአምላክም ቀጥታ በሩን ከፍቶ ህብስትን ሲያያት ሰላም በማለትም ተነስታ በእጇ ሰላም ልትለው ስትል ኮስተር ብሎ በሩን ዘግቶ ወጣ። ያችን ልጅ የህብስት የጓደኛ ነበረች በአምላክን ሰላም ልትል የፈለገችው። እሱ ግን ኮስተር ብሏል። ለምንድነው እንደዚህ ሆነው ብላም ደግሞ ለህብስት ስትነግራት አይ እንደሱ ነው እሱ ትንሽ ስር የሰው ነው በማለትም ነግራታለች። እንግዲህ ልጅቷ ከመንጣቷ ከምኔው ቸኮላ ልጁን ለመተዋወቅ ቸኮለች። ይህ ስህተት ነው። እንደገና ደግሞ የቤት ሰራተኛዋ ታፈሱ እያሰበችው የእሱን ስም እየጠራች ጠረጴዛዎቹን እያጸዳች ሳሎን ምናምን እያጸዳች ነበርና መጣች። ያቺ ተንኮለኛዋ ሴትዮ ከነባሏ መታለች እና ጠያቄን የጠየቋት ያም ልጅቷ እንደመጣች ነው የመለሰችላቸው። አሁንም የጠየቀቻት ጥያቄ ደግሞ አዲስ ለውጥ አላየሽም ወይ በእሷ ላይ ብላ ነግራታለች። ያ ለውጡም ደግሞ መድኃኒቱ ሰርቷል ወይ በሽታው እየባሰባት ነው ወይ ያው ህልሟ ስለሆነ መቼም ተንኮለኛ ሰው ከተንኮለኝነት ሌላ አያስብም እና ያ ተንኮለኝነቷ ሰርቶላት እንደሆነ እየነገረቻት ነበር። ግን ልጅቷ ደግሞ ታፈሱ በአምላክን ምስጢር ስለጠበቀች አረ እንደነበረ ነው በማለት መልሳላታለች። ደግ አደረገች እች ተንኮለኛ ማለት ነው። እና እንደገና ደግሞ ውጭ ላይ ወጥተው የተዝናኑ በጣም እንደተጨነቀ ግራ እንደገባው በጣም ለጓደኛው በአምላክ ሲነግሩ አንተ ልጅማ ታይዘሃል ከዛች ሴትዮ ፍቅር ሳይዘህ አልቀረም በማለት ሲናገር ተው እንጂ ሴትዮማ ልትልብኝ አይገባም በማለት ይነግሯል። ምክንያቱም እንደሚወዳት እንደሚያፈቅራት እንትን ይላል። ግን ደግሞ ይፈራታል ማለት ካለችበትም አንጻር ካለችበትም ሲቃይ ውስጥም የቀረባት ሊረዳትም ስለሆነ እሷም ያሰበችው አለ እሱ ያልተረዳት እንደገና ደግሞ
እሱም ያሰበው አለ ሁለቱም ጋር የመፈላለግ ነገር አለ። ምክንያቱም በዚያ ልክ እነሱ ሲያመነጫጭቋትና ሲጎዷት የሚረዳት አንድ መልካም ልበቀና ሰው በስራው ስሬስ በሁሉም ነገር ስሬስ ግን ልበቀናው በአምላክ እንደሆነ ማለት ነው። እና አቶ አለም ቀጥሮኛል ወደ እሱ ጋር መሄድ አለብኝ ብሎ ደግሞ አቶ አለም የዛን ወረቀቱን ጉዳይ በድጋሚ እንዲያጣራ እንዲሰራለት ስለፈለገ አብነትን ጠርቶታል። አብነትም ቀጥታ ወደ እሱ ቤት ሄዶ ነበረ። ዊልቸር ላይ የተቀመጠችው ህብስቴን ሲያያት ህብስቴ ደህና ነሽ ወይ በማለትም ሲላት እንዴ አንተ የመጣኸው ቀጥታ አቶ አለምን እፈልጋለሁ ብለህ አይደለም ወይ የት ታውቃታለህ በማለትም የቤት ሰራተኛዋ ተናግራለች። ቀጥታ ወደ አቶ አለም አለበት ክላስ ገብቶ ጉዳዩን ተቀብሎ ወረቀቱን አብረው ሲወጡ በቻው ህብስቴ ሲላት ኮስተር ብሎ እንዴት አወቃት የታውቃታለህ በማለትም አቶ አለም ተንኮለኛው እንግዲህ በስተጀርባ ያው ድግሱን ክፋቱን ድግስ እየደገሰ ስለሆነ በምን አወቃት ብሎ ለአብነት ቢጠይቀውም አብነት ደግሞ 1-2 ቀን በአምላክ ጋር አይቻታለሁ ብሎ ሲመልስ ጭንቅላቱን አነቃነቀበት። ምክንያቱም የፈራው ነገር አለ። በአምላክ እዚህ ጋር እንትና አብነት እዚህ ጋር ስሬስ መሆን ነበረበት። ይሄ ነገር ትንሽ ሊያጠራጥር ይችላል። ምክንያቱም ስቆ በፈገግታ ነው ህብስቴን ሰላም ያላትና በአምላክን ወደ አብነት ጋር ልኮ ጉዳዮቹ እንዲጨረስለት የሚፈልገውም አቶ አለም ያው ሁለቱ በስሬስ እንደሆነ እንደማይተዋወቁ ነገር ያን ነገር ቢሆን መልካም ነበር። በመጨረሻ ሁሉንም ነገር ታፈሶ ስለነገረችው በአምላክ የገዛ እህቱን ንቅ አድርጓት እንግዲህ አንተ እንዴት እንደዚህ እንዴት ታደርገኛለህ እያለች ቪዲዮ ይጠናቀቃል ማለት ነው። ወንድምሽ ግን ሁልጊዜ እየተወጠረ ነው። ነገሮች ይሳኩልኝና ዋጋውን እሰጠዋለሁ ብሏል አቶ አለም። ምክንያቱም ያው የህብስትን ጉዳይ ካጠናቀቀና ንብረቱን የግሉ ካደረገ በኋላ አስጠግቸው ነው የሚቀመጠው ስላለ ከዛ ቤት ጉዳይን አስጨርሰልኛል ምን ትሰራለህ ውጣ ብሎ ሊያባረረው ይችላል። ግን ደግሞ ያ ነገር ሳይሆን ሁለቱ ጉዳቸው ተጋልጦ በአምላክ የህብስቴን ያለችበትን ሲቃይ መድኃኒቱን እነሱ እንደሚሰጧት ሀብትና ንብረቷን እንደሚወርሱ እውነቱን ሲያጋልጥ እነሱ ይዋረዳሉ ማለት ነው። አብነትም እንደገና በአምላክ ደግሞ ሁለቱን አሳልፎ ለህግ ሊያቀርባቸው ይችላል ብለን በቀጣይ ክፍል እንጠብቃለን ማለት ነው። ቤተሰብ በጣም ደስ ይላል። ክፍል 9 በጣም ደስ የሚል ነው ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልን። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ቻው ቻው።